መልእክት ለጤና ጥበቃ ለሕክምና ባለሙያዎች በሙሉ እስቲ ስለ ሪፍሉክሶሎጂ እያስተላለፉ ያሉትን ተከታተሉና ለህዝባችን እንከራከር። የመጀመሪያው ሪፍሉክሶሎጂ የአኩፓንክቸር ፓርት ሆኖ እግርን በማሸት አንዳንድ ሪላክስ ሊያደርግ የሚችል እና በተጨማሪ በአልተርኔቲቭ ሜዲሲን የሚታይ ሆኖ ነገር ግን በአሁኑ ሰዓት ግን በድፍረት ለምሳሌ አንዷ ተነስታ የሽንት ኢንፌክሽን ትቦ ካለሽ እግርሽን በማሸት አድንሽ ሽንታችንን ስንሸና የማቃጠል ወይም ደግሞ የመውጋት ስሜት ካለ የሽንት ቧንቧ ኢንፌክሽን ሊሆን ስለሚችል እነዚህን ቦታዎች በማሸት መፍትሄ ማግኘት ይችላሉ ያለች ነው። የማህፀን እጢ ያለባቸውን እናቶች በእግር በማሸት እናድናለን እያሉ ነው። እስቲ የማህፀን እጢ ያለበት ምን ማለት እንደሆነ እንኳን በደንብ እየተገነዘቡት የመጡ አይመስለኝም። አንደኛ የጊዜውን የማህፀን የመመርመር ጊዜውን በማስረዘም ነገሮችን ወደማይሆን ነገር ውስጥ እንዲገቡ በማድረግ ኢቭን ኢንፌክሽን ያለባቸውን ሰዎች ደግሞ ይህ የሽንት ኢንፌክሽን ቱቦ ያለባት ሴት ወይም ወንድም ቢሆን በደንብ በጊዜው ካልታከመ ወደ ሰውነት ተሰራይቶ ብዙ ችግር እስከ ሞት ደረጃ የሚያደርስ ነገርን ግን በማሳጅ ብቻ እናድናለን እያሉ ህዝባችንን እያሳሳቱ ነው የሚገኙት። ይህን ነገር አሁንም በማዮማ እንዴት እናድናለን ብለው ያሉን አያይዝላቸዋለሁ። ስለዚህ የጤና ጥበቃንም የምጠይቀው የህክምና ባለሙያዎችን በዘርፍ ውስጥ ያላቸው የህክምና ባለሙያዎች በነርቭ ስፔሻሊስትም እንደኔም በማህፀንና ጽንስ ስፔሻሊስት ያላችሁ የሚናገሩትን ነገር ቢያንስ በትክክለኛ መስመር ውስጥ እንዲገቡ ብናደርግ የተሻለ ነው። ጤና ጥበቃም አስተዳደራዊ እርምጃ እንዲወስድ በአክብሮት ትጠይቃለሁ። እስቲ እንከታተላቸው። አሁን ይህንን ስለ ሪፍሉክሶሎጂ ስለ ማዮማ ማዳን እንችላለን አይነት ብሎ ያስተላለፉትን አመሰግናለሁ። በማዮማ ወይም በማህፀን እጢ ምክንያት የምትቸገሩ እህቶቻችን ሪፍሌክሶሎጂን በመጠቀም ይህንን ቀላል የአስተሻሸት ዘዴ በመጠቀም ውጤታማ ለውጥ ማየት ይቻላል።